ጤና ይስጥልኝ ክቡራትና ክቡራን ውድ ተመልካቾች፣ ይህ የሀበሻ ድምፅ ነው። ሳውንድ ኦፍ ሀበሻ አይልቅበት ተሾመ ነኝ። ባለፈው ሳምንት የቦይንግ 777 አውሮፕላንን አመጣጥ ታሪክ ሳቀርብላችሁ የኬክ የተቆረሰለትን የቦይንግ 787ን ታሪክ ደግሞ ይዤላችሁ ልቀርብ ቃል ገብቼ ነበረ። በዚህ መሰረት ዛሬ እስቲ ወደዛ ልወስዳችሁ ነው። የኢትዮጵያ አየር መንገድ እድገት እጅግ በጣም የሚደንቅና ለዚህም ደረጃ መብቃቱ የሚያኮራ ነው። አየር መንገዱ ለዚህ ታላቅ እድገት መብቃት ከፍተኛው ሚና የሚጫወቱት በታታሪነት ከልብ የሚተጉት ሰራተኞቹ፣ በየጊዜው የሚመደቡት ስራ አስኪያጆች ብቃትና የሀገር ፍቅር ስሜት፣ በየጊዜው የተለዋወጡት መንግስታት ለአየር መንገዱ የሚሰጡት ድጋፍና ሌሎችም ለእድገቱ ተጠቃሽ ከሚሆኑት መካከል ናቸው። በአንድ ወቅት የኢትዮጵያ አንደኛ ደረጃ ጀግና ከሆኑት ጄኔራል ተስፋዬ ሀብተማርያም ጋር ስወያይ እሳቸውና ሌሎች ጓዶቻቸው አየር መንገዱን በወቅቱ ተስፋፍቶ ከነበረው የጠለፋ ተግባር ለመታደግ በወሰዱት ጥበቃና እርምጃ በዓለም አድናቆትን አትርፈው እንደነበር አውግተውኛል። አየር መንገዱ በዓለም ተጓዦች ዘንድ ደህንነቱ አስተማማኝ አየር መንገድ ተብሎ በመመረጡ እውቅናው እየጎላ ተጠቃሚውም እየጨመረ በመምጣቱ ጄኔራል ተስፋዬ በወቅቱ ሻምበል የነበሩት ልባቸው በኩራት እንደተሞላ ነግረውኛል። ከጄኔራል ተስፋዬ ትውስታ ጥቂት ላስቃኛችሁ እስቲ። ከ1950ዎቹ እስከ 1970ዎቹ ዓመታት በእስራኤል አየር መንገድ፣ በአሜሪካ አየር መንገዶችና በኢትዮጵያ አየር መንገድ ላይ የጠለፋ ጥቃት ዋና ኢላማ ተደርገው እንደነበረ የሚታወቅ ነው። በዚህ መሰረት የኢትዮጵያ አየር መንገድን ከጥቃት ለመከላከል እነ ኮሎኔል ካሳ ገብረ ማርያም ከፍተኛ አስተዋጽኦ አበርክተዋል። በዚህን ወቅት ነበር የዛሬው ጄኔራል የዛን ጊዜው ሻምበል ተስፋዬ ሀብተማርያም የአየር መንገዱን ደህንነት ለማስጠበቅ ኃላፊነቱን እየወሰዱት። በወቅቱ ለእንቅስቃሴው ተግባራዊነት መጠቀሚያ የሚሆኑ ልዩ ሽጉጦችን ለማግኘት እነ ኮሎኔል ካሳ ገብረ ማርያም ጣሊያን ሀገር በመሄድ በሻንጣቸው ይዘው በመምጣት እቅዱን በአስቸኳይ ለመፈጸም ተችሎ ነበር። በነገራችን ላይ ኮሎኔል ካሳ ገብረ ማርያም እጅ አልሰጥም ብለው በሰሜን ጦርነት ላይ ሽጉጣቸውን እንደ ውሃ የጠጡ ታላቅ ጀግና ናቸው። የኢትዮጵያ አየር መንገድ በተለያዩ ሽብርተኞች በተደጋጋሚ መጠለፉና በቦምብ የመጋየት አደጋ ስላጋጠመው ጀግኖች አየር ወለድ ልጆች የኢትዮጵያ ጀግኖች በእስራኤል የታገዘ አጭር ስልጠና ወስደው ወደ ተግባር ተሰማሩ። የመጀመሪያው ዙር ሰልጣኞች ስልጠናቸውን አጠናቀው ስራ በመጀመር ላይ እንዳሉ የሽግግሩን ወቅት አጋጣሚ ጠብቀው ከስፔን ተነስቶ ወደ አቴንስ ሲበር የነበረውን ቦይንግ 707 ጠላፊዎች ተቆጣጠሩት። ለመንገደኞች በድምፅ ማጉያ አውሮፕላኑ መጠለፉን አሳወቁ። በአውሮፕላኑ ውስጥ የነበሩት ኮማንዶዎች ምንም ሳይደናገጡ ሁኔታው እስኪመቻችላቸው ድረስ ጠበቁ። ከጠላፊዎቹ አንዱ የአውሮፕላኑን አብራሪ እነሱ ወደሚፈልጉት የአውሮፕላኑ አቅጣጫ ለማስለወጥ አንዷን ሆስተስ ጆሮ ግንዷ ላይ ሽጉጥ ደግኖ ወደ ኮክፒት በር ይዟት ሄደ። ወዲያው አንደኛ ማዕረግ ተቀምጦ የነበረው ጠባቂ ከመቅስፈት ወደፊት በመወርወር በያዘው ሳይለንሰር ሽጉጥ፣ ድምፅ አልባ ሽጉጥ ሳይለንሰር በተገጠመለት ማለት ነው፣ ማጅራቱን ቢመታው ተጥመልምሎ ወደቀ። ሁለተኛ ማዕረግ ውስጥ ተቀምጦ የነበረው ሌላው ጠባቂ የድምፅ ማጉያ የያዘውን ጠላፊ ግንባሩ ላይ በሽጉጥ ተኩሶ ጣለው። ሌሎች ሁለቱ ጠባቂዎች ሶስተኛውን ጠላፊ መተው ጣሉት። በጥቂት ደቂቃ ውስጥ ምንም ድምፅ ሳይሰማ የጠላፊዎች መሳሪያና ቦምብ ተረክበው አውሮፕላኑ አቅጣጫውን ሳይለውጥ በድል አድራጊነት ሁሉም ነገር ተጠናቀቀ። ይህንን ዜና የሰማው የዓለም ሕዝብ አድናቆቱን ለበረራ ደህንነቶቻችን ገለጸ።
ጠላፊዎች ማድሪድ ላይ የደረሰባቸውን ውድቀት ትምህርት አልሆን ብሏቸው ከአዲስ አበባ ጅቡቲ ይበር የነበረ አውሮፕላንን ጠልፈው ወደ የመን እንዲሄድ በድምፅ ማጉያ ያሳወቁ። በወቅቱ የነበረው ጥበቃ አንድ ብቻ በመሆኑ አውሮፕላኑ የመን ሲደርስ ቀድሞ በመውረድ ጠላፊዎቹን ተኩስ ከፍቶ አስቀራቸው። የየመን ፖሊሶች ጸጥታ በማደፍረስ ከሰው ቢያስሩትም ከመንግስት ጋር በተደረገ መነጋገር ተፈቶ ወደ ኢትዮጵያ ሊመለስ ችሏል። ሶስተኛው የጠለፋ ቲያትር ከአዲስ አበባ ወደ አውሮፓ በሚጓዝ አውሮፕላን ላይ ተጀመረ። ድንገት ሳይታሰብ ጠላፊዎች የእጅ ቦምብ እና ሽጉጥ ይዘው አውሮፕላኑ መጠለፉን አሳወቁ። መሯሯጥ ጀመሩ ወዲያ ወዲህ አውሮፕላን ውስጥ። አንደኛው ጠላፊ የፓይለቱን ክፍል ለመክፈት እየታገለ እንዳለ ጠባቂው ድምፅ በሌለው ሽጉጥ ጭንቅላቱን ነደለው። የድምፅ ማጉያ የያዘውንና ሶስተኛውን ጠላፊዎች የበረራ ደህንነቱ ኮማንዶች እያንዳንዳቸውን ተፋልመው የያዙትን ቦምብና ሽጉጥ ያለ ብዙ ግርግር ነጥቀው በአሸናፊነት ሁሉን ነገር አጠናቀቁ። የአውሮፕላኑ ምንም ጉዳት ሳይደርስበት ተመልሶ እንዲያርፍ ተደረገ። ይህን የሰማ የዓለም ሕዝብ አንቲ ሃይጃገሮችን ያደንቅ ገባ። በርካቶች ጠለፋ በበዛበት ዘመን አስተማማኝ አውሮፕላን የኢትዮጵያ አየር መንገድ ነው በማለት ተሳፋሪዎች አየር መንገዱን አጨናነቁት። በቆራጥ ልጆቹ ጀግንነት የኢትዮጵያ አየር መንገድ በዓለም አስተማማኝ ተብሎ እድገቱ እየናረ መጣ። እናም ለዛሬው እድገቱ ከፍተኛ መስዋዕትነት የከፈሉ ቁጥራቸው ቀላል አይደለም። ለዚህም ነው የኢትዮጵያ አየር መንገድ የሀገር ሀብትና ኩራት ተደርጎ የሚቆጠረው። እናም ለአየር መንገዱ እዚህ ደረጃ መድረስ የበርካታ ሀገር ወዳድ ኢትዮጵያውያን ርብርብ ውጤት ነው ማለት ይቻላል። ባለፈው ዝግጅቴ የመጀመሪያው ቦይንግ 777 አውሮፕላን የኢትዮጵያ አየር መንገድ እንደ ፈረንጆች አቆጣጠር በ2008 ዓ.ም ከዛሬ 17 ዓመት በፊት ሲረከብ የነበረውን የዳላስ ኤርፖርት የአቀባበል ስነስርዓት አቅርቤላችሁ ነበር። ከዓመታት በኋላ በ2012 ዓ.ም እንደ ፈረንጆች አቆጣጠር ከዛሬ 13 ዓመት በፊት ደግሞ ሌላው ብርቅዬ የዓለም ዘመናዊ አውሮፕላን ቦይንግ 787 የእንኳን ደህና መጣህ አቀባበል ላይ ኬክ ሲቆረስለት የወቅቱ ጋዜጠኛ ነበርኩና በእነዚህ ድንቅ አውሮፕላኖች አቀባበል ዘገባ ላይ በመሳተፌ ዛሬ ኩራት ይሰማኛል። ይህም ሆነ ባለፈው ያቀረብኩላችሁ የ777 አውሮፕላን አቀባበል ታሪካዊ ነውና ለትውስታ ወደኋላ ሄጄ ምን አለ ከሚለው ማህደሬ የ787 አውሮፕላንን አቀባበል ላይ የወቅቱ ስራ አስኪያጅ የነበሩት አቶ ተወልደ የሰጡኝን አጭር ማብራሪያ ላቀርብላችሁ ወደድኩ። እንዲህ ብለውኝ ነበር። እስቲ እንከታተላቸው ውድ አድማጮች። ሌላው ልክ እንደ ኢንቫይሮንመንቱ ሊለዋወጥ የሚችለው እያንዳንዱ መንገደኛ እንደፈለገ ሊለውጠው የሚችለው የተለያየ ከለር ሼድ አለ። ጠዋት ሲሆን የፀሐይ ጮራ አይነት፣ ማታ እንደዚሁ ናይት የሚስተካከል። ሌላው ድምፁ ነው። ድምፁ ከሌሎች አውሮፕላኖች በጣም የተለየ ነው። በጣም ኳይት 60 በመቶ ይቀንሳል ነው የሚሉት በድምፅ እንግዲህ ሌላው ያው የኢንቫይሮንመንት ኮንሰርን አሁን በዓለም ላይ እንደምናውቀው ሁላችንም አሳሳቢ እየሆነ ነው የመጣው እና ይሄ ኢንቫይሮንመንታሊ በጣም ፍሬንድሊ አውሮፕላን ነው። 20 በመቶ ካርበን ኢሚሽን ይቀንሳል ከሌሎቹ፣ ምክንያቱም 20 በመቶ ነዳጅ ፍጆታ ስለሚቀንስ እና ለአየር መንገዱም ያው በወጪ በኩል ኤፊሽንት አውሮፕላን ነው። እንግዲህ ይህንን ስናደርግ ለሀገሪቷ ኢኮኖሚ ትልቅ ጠቀሜታ አለው። ምክንያቱም አዲስ አበባ እንደምናውቀው የአፍሪካ ሀብ እያደረግናት ነው አሁን ያለው ይገባታል። ምክንያቱም አዲስ አበባ የአፍሪካ ፖለቲካል ካፒታል ናት። የአፍሪካን ዩኒየን አዲስ አበባ ነው። ኢሲኤፍ አዲስ አበባ ነው። አዲስ አበባ ከኒውዮርክ፣ ከዋሽንግተን፣ ከለንደን እና ከጄኔቫ ቀጥሎ በአምስተኛ ወይም በአራተኛ ደረጃ ትልቁ የዲፕሎማቲክ ሚሽን ብዛት ያላት ከተማ ናት እና ጥሩ አየር መንገድ፣ ጥሩ ኮኔክቲቪቲ
ያስፈልጋታል ዘ ሬስት ኦፍ ዘ ወርልድ ከሌላ ዓለም ጋር እና ያንን ነው እየመሰረትን ያለ ነው። ያ ማለት እንግዲህ ዛሬ 65 በመቶ ተጓዣችን ወደ አዲስ አበባ የሚገባና ከአዲስ አበባ የሚወጣ አይደለም፣ በአዲስ አበባ በኩል የሚያልፍ ነው እና ብዙ ጠቀሜታ አለው። ሌላው በኢኮኖሚ በኩል እንግዲህ ቱሪዝም በጣም እናስፋፋለን። ኢትዮጵያ ውስጥ ብዙ ቱሪስቶች እያስመጣን ያለ ነው። ቱሪስቶች እንግዲህ አንዱ የሚስባቸው በቀላሉ መጓዝ ሲችሉ ነው። ትራንስፖርት በጣም ወሳኝ ነው ለቱሪዝም እድገት። ሌላው በኤክስፖርት በኩል እንደምታውቁት ያው ትልቁ ተዋናይ እና ትልቁ ኢትዮጵያ የምታመርተው እና ለዓለም ገበያ የምታቀርበው ምርቶች በአብዛኛው የሚበላሽ እንደ አበባ፣ ፍሩት፣ ቬጅቴብል፣ ስጋ ስለሆነ እነኚህ በጣም የሚበላሹ ምርቶች በአውሮፕላን የሚጓጓዙት። ለዚህም ብለን ከሚቀጥለው ወር ጀምሮ 777 ፍሬተር the best airplane in the world በካርጎ ማስመጣት እንጀምራለን ማለት ነው እና የአየር መንገዱ እድገት ለኢትዮጵያ ኢኮኖሚ እድገት ብቻ ሳይሆን ለአፍሪካውም ለአፍሪካ ሀገሮች በሙሉ ታላቅ አስተዋጽኦ እያደረገ ያለ በጣም ጥሩ አመሰግናለሁ። ስንት አውሮፕላኖች ነው ያዘዛችሁት አሁን? እነኚህ 10 ናቸው 787 ግን በአጠቃላይ ወደ 32 የሚሆን አውሮፕላን በትዕዛዝ አሉ። 32 የሚሆን ትዕዛዝ አሉ። አሁን እነዚህ ቀሪዎቹ በተከታታይ ይገባሉ? በየወሩ ነው የሚገቡት? በዚህ ዓመት ብቻ 14 አውሮፕላን እናስገባለን። በዚህ ዓመት ብቻ? እነዚህ 787 ነው ጠቅላላ 787 5 ቦምባርዲየር Q400 ለሀገር ውስጥ የምንጠቀምባቸው ቦምባርዲየር የካናዳ ቦምባርዲየር Q400 የሚባሉ ሀገር ውስጥ የምንጠቀምባቸው 5 እናስገባለን። እንደገና 2 ካርጎ አሉ 777 ፍራይተር የምንላቸው፣ 2 ደግሞ 737-800 እነዚህ 2 በጣም ትልቅ ነገር ነው። በጣም ጥሩ። እኔ ስለ አየር መንገዱ እንቅስቃሴ ከዚህ በፊት አቶ ግርማ በነበሩበት ጊዜ ኢንተርቪው አድርጌያቸው ነበረ። ሰፊ ጊዜ ካለው ስለ አየር መንገዱ እንቅስቃሴ ሰፊ እንትን ቢሰጡኝ ደስ ይለኛል። እሺ ዲስፕሌጀር ካርድ ስፖርትና ኤኒታይም መገናኘት እንችላለን። በቴሌፎን ኢትዮጵያ ሊደውሉልዎትና እንደዛ አሁን ልጋብዝህ እንችላለን። ወደ ኢትዮጵያ ምንም ችግር የለም። እኔ እመጣለሁ የጊዜው ግን ከዛ ሆኜ ምን ጊዜ በደውልልዎት ጥሩ ነው? ኢሜይል እመርጣለሁ። ኢሜይል በጣም ይስማማል። ጥሩ። ምክንያቱም አሁን ሲኤንኤንም እየጠበቁት ነውና ሰፊ ነገሮችን ብናወራና ህብረተሰቡንና ስለ አየር መንገዱ ያለው አመለካከት እኔ አንዳንድ ነገሮች አሉ እና እዚህ ጥሩ አይደለም። ኢትዮጵያ አየር መንገድ ቁጭ ብሎ በሌላ አየር መንገድ የሚበሩ ሰዎች ያናድዱኛል። ብዙ ነገር አለ እና ያንን ነገር መቀየር መቻል አለብን። ሰዎች የሀገር ኩራት የአህጉሩ ኩራት ጉድለቶች ሊኖሩ ይችላሉ። ይረንደር ግን ተደጋግፈን ነው ማደግ አለብን። ስህተቶች ሲኖሩ መተራረም አለብን። እኛም ስናጠፋ መንገደኛው ሲነግረን ማረም አለብን። መንገደኛውም ልክ ልጅ ሲያጠፋ አጥለው ትንሽ ተቆጥተህ ነው እንትን የምታደርገውና በሱ አይነት መንገድ መሆን አለበት። ጥሩ። እኔ አሁን በቅዳሜ ዝግጅቴ የማቀርባቸው ነገሮች አሉ። እስካሁንም አናውንስ እያደረኩ ነበር የአውሮፕላኑን መምጣትና ሌላ። በቅዳሜ ዝግጅቴ አሁን አንዳንድ ሰዎችን ኢንተርቪው አደርጋለሁ። የእርሱንም ነገር አቀርብና ከእሱ ጋር ግን ሰፊ ውይይት እንዳለ በሚቀጥል ሳምንት እንትን እንደምል ያን አቀርባለሁ። ጌታዬ እሺ። አይላቅበት እባላለሁ። አሪዞት ካርድ ሰጠኝ። አዎ ሰጥቼዋለሁ። አዎ እሺ ይርስትልኝ። ክቡራትና ክቡራን ውድ ተመልካቾች እንግዲህ ይህ ያዳመጣችሁት ታሪካችን ነው። አየር መንገድ ኩራታችን ነው። አየር መንገድ ክብራችን ነው። አየር መንገድ እንግዲህ እነዛን ድንቅ አውሮፕላኖች በሚረከብበት ሰዓት የነበሩትን አንዳንድ ትውስታዎች አስቃኘኋችሁ። በሚቀጥለው ዝግጅቴ ደግሞ ሌላ ነገር እንደዚሁ ማን ምን አለ ከሚለው ከማህደሬ አውጥቼ ይዤላችሁ ቀርባለሁ። ይህ ሳውንድ ኦፍ ሀበሻ የሀበሻ ድምፅ ነው። አይልቅበት ተሾመ ነኝ። ሰላምና ጤናን ምንጊዜም እመኝላችኋለሁ።